የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን የጥቃት ኢላማ ሆነች በሚል ጉዳይ ነው የምንወያየው። እንግዲህ እንደምታውቁት ኦርቶዶክሳውያን በያላችሁበት እንደምትረዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅርብ ጊዜ ወዲህ በተለያየ መልኩ የመከራ ገፈት ቀማሽ የዱላ ሁሉ ማረፊያ እንደሆነች ይታወቃል። የመከራ አይነቶቹም የተለያዩ ናቸው እና ለምንድነው እንደዚህ የሆነችው የሚለውን በጥቂቱ ለመወያያ ለመነጋገሪያ ሐሳብ ያህል ነው በዚህ ሐሳቤን ማቀርበው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ኢትዮጵያ ያደረገችው አስተዋጽኦ አበርክቶት ቀላል ቢባል አይደለም። በታሪኳ ውስጥ የ5000 ዓመት ታሪክ ቀርጻ ያስቀመጠች ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገር እንደ ዓለምም ጭምር ልትኖርና ልትከበር የሚገባት ቤተክርስቲያን እንደሆነች ይታወቃል። ምክንያቱም ፊደልን፣ ስርዓተ ቋንቋን፣ መስተጋብርን፣ ባህልን፣ ወግን፣ እሴትን፣ ሀገር ወዳድነትን፣ ፍቅርን፣ አብሮነትን የመሳሰሉ ነገሮችን አስተዋጽኦ ያደረገችና በሰማይ ያሉ የቅዱሳን ህብረቷ የሆነላት ሰማያዊ መንግስትን የምትናገር የምታስተምር የእግዚአብሔር ቤተሰብ መሆኗ ይታወቃልና እንደ ሀገራችን በስፋት ስናነሳ ከዚህ ከአዲሱ ስርዓተ ዓለም ከ1965 በፊት በነበረው ለብዙ ሺህ ዘመናት በሐዲስ ኪዳንም በብሉይ ኪዳንም በሕገ ልቡናም ነገስታትን ቀርጻ አስተምራ ሀገር እንዲወዱ ህዝብ እንዲያፈቅሩ ታሪክ እንዲሰሩ ፍትህት እንዲያሰፍኑ በማድረግ ስትወጣ የኖረች ቤተክርስቲያን ናት። በሀገር ደረጃ አጠቃላይ ሀገር ቀርጻ ሰርታ የሰጠች ናት። አንድነትን ነፃነትን ከነክብሩ አንድነትን ከነ ምስጢሩ ሰርታ ለትውልድ ያስረከበች ቤተክርስቲያን ናት። በዓለም አቀፍም የምርምር መሰረት የሆኑ መጽሐፎችን በሀገርም እንደዚሁ የሰጠች ቅድስት ቤተክርስቲያን ናት። ብዕር ቀርጸው ብራና ዳምጸው ልጆቿ እሳት የሚተፉ መንፈሳዊ እሳት ምስጢራዊ እሳት ሐሳባዊ ጥበባዊ ፍልስፍናዊ እሳትን የሚተፉ ልጆቿ የተፈላሰፉበት የወጡበት የወረዱበት የድካማቸው ውጤት ነው። እንግዲህ በሀገራችንም በተለያየ መልኩ በቱሪዝም ዘርፍም ብንለው በሌላም ዘርፍ ገቢ ማስገኛ የሆኑት እንደ ዓለም እንደ ሀገር እንኳን ስናነሳ የቤተክርስቲያን ውጤቶች ናቸው። በአጠቃላይ በኪነ ህንፃ በኪነ ጥበብ በስነ ባህል በስነ ግጥም በስነ ቅኔ በስነ ዜማ በማህበረሰብ አንድነት በሀገር ፍቅርና ወዳድነት በወኔ አንድ አድርጋ ጠብቃ የኖረች ቤተክርስቲያን ናት። በዚህ ሁሉ ሀገርን ስታገለግል ኖራለች። እንደ ሰማይ ደግሞ የእግዚአብሔርን መንግስት ስታገለግል የኖረች ሰማያዊት ተስፈኛ ናት። ይሄ ቤተክርስቲያን የተሰራችበትን ዓላማ ሳትዘነጋ የመጣች ቤተክርስቲያን ናት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገራችን ለኢትዮጵያ በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። በጎ ከሚባለው ነገር ሁሉ አላደረገችም ማለት አይቻልም። ክፉ ከሚባለው ደግሞ ቤተክርስቲያን አንዳችም አላደረገችም። አንዳችም በእውነተኛ በትክክለኛ እውነትን በሚሻ ሰው ብትመረመር ቤተክርስቲያን አንዳችም እንኳን በሰው ላይ ክፉ ጥፋትን ነገር ማድረግ አትችልም፣ አላደረገችም። ዓላማዋም ተልእኮዋም አይደለም። ከዚህ የተነሳ የኢትዮጵያ ቤተክርስቲያን በሀገራችን ያደረገችውን አስተዋጽኦ ሰፍሮ ቆጥሮ ለመናገር በአጭር ጊዜ የሚቻል አይደለም። እንዲህ ናት እንዲያ ናት ሁሉ ለማስፈር እንኳን አጠቃላይ ሁለንተናዋን ለመመርመር ይቅጥርና አንድ ጉዳይን እንኳን በቤተክርስቲያን ዙሪያ ላይ ይዞ ለመናገር በጣም አያስችልም፣ አያስደፍርም። ምናልባት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከማመስገን ባሻገር የምትታማበት ምንም አይነት አንቀጽ የላትም። የሚያሳማት ጉዳይም የላትም። ያደረገችው ሁሉ በጎ ስለሆነ ከዚህ የተነሳ አሁን ባሉን ሂደቶች ስናይ በተለይም ከጣሊያን ወረራ በኋላ በመጣው ርዕዮተ ዓለም ውስጥ ቤተክርስቲያንን ስናያት የጥቃት ኢላማ ሆና ነው የመጣችው። በደርግ 17 ዓመት መከራ ስትቀበል መጥታለች። ከዚያም በኋላ እስካሁን ድረስ ባለው ደግሞ የመከራ ገፈት ቀማሽ ሆናለች። ዛሬም ባለንበት ርዕዮት ውስጥ ደግሞ እንዲሁ ልጆቿ ኦርቶዶክሳውያን በተለያየ መልኩ ይገፋሉ።
መከራ ይቀበላሉ። ለምንድነው የጥቃት ኢላማ የሆኑት? ክርስቲያኖች በያሉበት ለምንድነው እንዲህ መገፋት የደረሰባቸው? ቤተክርስቲያን ሀገር እንዳልሰራች ባለቤት እንዳልሆነች እንደዚህ ጋር ራሱ መታየት ያቃታት ለምንድነው የሚሉ በክርስቲያኖች ላይ የሚነሱ ጥያቄዎች አሉ። ከክርስትና ውጭ ያለ ሰው ይሄን ማንሳት የሚችለው ጥያቄ ነው። በነገራችን ላይ ታሪክን የሚወድ ትናንትን የሚያውቅ አብሮነትን፣ ፍቅርን፣ ሰላምን የሚሻ ሁሉ የሚያነሳው ነው ማለት ነው። በብዙ መንገድ ጥቃት ኢላማ ሆና መቀጠሏ የታወቀ እንደመሆኑ መጠን ለምንድነው ስንል ዋና ዋና ጉዳዮችን ማንሳት እንችላለን። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የጥቃት ኢላማ የሆነችው በርዕዮተ ዓለም ውስጥ ቤተክርስቲያን አስፈላጊ ናት የሚል አስተሳሰብ ያለ አይመስልም። በተለይም ይሄንን ሐሳብ ለማንሳት ዓለምን ቀኝ ግዛት ለመግዛት የሚገዙ አካላት ምልከታቸው፣ አይዲዮሎጂያቸው አጠቃላይ ለሰው ልጆች የሚሰጡት አስተሳሰብ ክብር፣ እኩልነት፣ ነፃነት ፍትሃዊ አይደለም።